ሰላም ጤና ይስጥልን የዲጂታል ዲስከቨሪ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ስለ ዌብሳይት እና አንዳንድ ጥቅሞችን ለማውራት እንሞክራለን። እንደሚታወቀው ዌብሳይት የተለያዩ ዘርፈ ጥቅም ቢኖሩትም በዋናነት በሁለት ካታጎሪ ልንከፍለው እንችላለን። አንደኛ በቢዝነስ ሳይድ እና ሁለተኛ ደግሞ በፐርሰናል ዩዝ ወይም ደግሞ ለግላዊ ፍላጎታችን የምናውልበት ዘዴ ነው ማለት ነው። በቢዝነስ ሳይድ የሚሉትን ለማየት ስንሞክር ምንድነው የመጀመሪያ ቪዚቢሊቲ እና ለሰዎች ተደራሽነት መጨመሩ፣ ይህ በዋናነት ልንጠቅሰው እና በአንደኛ ደረጃ ልናስቀምጠው እንችላለን። ሌላው ጥቅሙ ምንድነው? ለሰዎች ፕሮፌሽናሊዝም ስራችንን በቀላሉ አይተው ክሬዲት እንዲሰጡት ማድረጉ ነው። በሶስተኛ ደረጃ ኮስት ኢፌክቲቭነስ የምንለው ነው። ይህ ምንድነው? በተለያዩ ኢሜይል ማርኬቲንግ ሊሆን ይችላል፣ ሶሻል ሚዲያ ማስታወቂያዎች ሊሆን ይችላል። ዌብሳይቶቻችንን በቀላሉ በማስተዋወቅ ሰርች አድርገውኛ እንዲያገኙ ማድረጋችን፣ ይህም ዋጋችን የተሻለ እንዲሁም ትርፋማ ሆነን የምናገኝበት የምናስተዋወቅበት ሜተድ ነው ማለት ነው። በሌላ መልኩ ደግሞ በምን ሳይድ ሊጠቅመን ይችላል? ሰዎች ወይም ከስተመሮች በሚጠቀሙበት ሰዓት የተሻለ ሰርቪስ ወይም ቀልጣፋ የሆነ አገልግሎት እንዲያገኙ መርዳቱ ወይም የከስተመር አገልግሎትን ኢምፕሩቭ ማድረጉ ነው ማለት ነው። እንዲሁም ለጥናታዊ ሊሆን ይችላል፣ ለተለያዩ ዳታ ኮሌክሽን ወይም አናላይዜሽን ፐርፐዝ ሊሆን ይችላል። ሰዎች ሰርች በሚያደርጉበት ሰዓት እነሱን በቀላሉ አክሰስ አድርገው የሚያገኙበት ሜትር ነው። ይህ ከቢዝነስ ጥቅም ውስጥ የምናነሳው ነው ማለት ነው። ሌላው እንዲሁም ለሽያጭና ለኢኮመርስ አገልግሎት ሊሆን ይችላል። በኦንላይን ተደራሽ የምናደርግበት ሜትር አንዱ ዌብሳይት ነው። ሌላው ብራንዲንግ የምንለው ነው። ይህም የካምፓኒዎቻችን ስራዎቻችን ሊሆን ይችላል። እያንዳንዱ አገልግሎት ብራንዲንግ በሆነ መልኩ ታዋቂ በሆነ መልኩ ሰዎች በቀላሉ ተደራሽ እንዲሆን ማድረጉ፣ ይህም የዌብሳይት ለካምፓኒ ጥቅሙ ነው። መጨረሻ የምናስቀምጠው ደግሞ ኢንዲቪጁዋሊዝም ወይም ደግሞ ለፐርሰናል ዩዜጅ የምንጠቀምበት ዌብሳይት ነው። ይህም ምንድነው? የግላችን ኢንፎርሜሽን ሊሆን ይችላል፣ ፖርትፎሊዮ ሊሆን ይችላል፣ ኤክስፔሪንስ ሊሆን ይችላል፣ ብራንዲንጋችንን ሊሆን ይችላል። ሁሉንም ሰብሰብ አድርገን የግላዊ ታሪካችንን የምናሳውቅበት የድረገጽ አሰራር፣ ይህም በግል ጥቅም ደረጃ ወይም ለግለሰብ ጥቅም የምናውልበት መንገድ ነው ማለት ነው። እንዲሁም ኢንፎርሜሽኖቻችንን ሼር የምናደርግበት ለኮሚኒኬሽን በቀላሉ ተደራሽ የምንሆንበትን መንገድ መፍጠሩ ነው። ሌላው ምንድነው? የተለያዩ ኢንፎርሜሽን ሊሆን ይችላል፣ እንዲሁም ምንጮችን ወይም ሪሶርሶችን አክሰስ እንዲያደርጉ በፐርሰናል ዌብሳይታችን በኩል የሚያገኙበት መሆኑ፣ ይህም ለግላዊ ወይም ፐርሰናል አድቫንቴጅ ብለን እንጠራዋለን ማለት ነው። እንዲሁም ከሶሻል ኮሚኒቲ ጋር አትራክት የምናደርግበት ወይም ደግሞ ሶሻል ኔትወርኪንግ ክሬት የምናደርግበት አንዱ የፐርሰናል ወይም ግላዊ ጥቅም የምንለው ነው ማለት ነው። በመጨረሻ ለኢንተርቴንመንት ሊሆን ይችላል። ለምሳሌ አንዳንድ ስራዎችን በዌብሳይቶቻችን በመልቀቅ ለምሳሌ ቫራይቲ የሆነ ስትሪሚንግ ጌሞችን፣ ኦንላይን ሰርቪሶችን፣ ሶሻል ሚዲያ አክሽኖችን የምናሳውቅበት እንዲሁም ሊንክ አድርገን ከሁሉም ጋር የምናስተዋውቅበት እና ተደራሽ የምናደርግበት መንገድ፣ ይህም ከግል ወይም በድርጅትም አክቹዋሊ የሚያገናኛቸው ነገር ይኖራል። በዋናነት በግል ድረገጾች ላይ የሚሰፍሩ ነገሮች ናቸው። በብሎግ ሊሆን ይችላል። በተለያዩ ሂስትሪዎቻችን የምናሰፍርበት ሜካኒዝም ነው ማለት ነው። በአጠቃላይ የዌብሳይት ጠቀሜታ ከሁለቱም ሳይድ ሆነ ስናየው ምንድነው? አክሰሲቢሊቲ እንዲሁም በ24 ሰዓት ሪቼቢሊቲው ነው። በሌላ ደረጃ ደግሞ ኢንፎርሜሽን ተደራሽነት እና በቂ የሆነ መረጃን መስጫ መሆኑ ነው የሚጠቅመው ማለት ነው። ሌላው እንደ መጀመሪያ ላይ ለማውራት እንደሞከርነው ፕሮፌሽናሊዝም መፍጠሩ ነው። እንዲሁም የተሻለ የዋጋ ቅነሳ ማድረጉ ነው ማለት ነው። ለዛሬው ይህን ይመስላል። በክፍል 2 ደግሞ በዌብሳይት እና አሰራሩ የሚሉትን አጫጭር ነገሮችን ለማሳየት እንዲሁም ቱልሶቹ የምንጠቀምባቸው ማቴሪያሎች ምን ምን ናቸው፣ ምን አይነት ሶፍትዌር፣ ምን አይነት ሳይት ቢልደር እንዲሁም ቴምፕሌቶች እንጠቀማለን የሚሉትን በክፍል 2 እናያለን ማለት ነው። እስከዛ አብረውን እንቆዩ። አመሰግናለሁ።